ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት #ታይም ነው። በተደጋጋሚ ስለ ሀብታና ስለ አኗኗሯ ሰምታችኋል። እኔ ግን በዚህ ቪዲዮ ከመልእክተኛው ጋር ስላላቸው ሚስጥራዊ ግንኙነት፣ ስለተከሰሰችበት ጉዳይ፣ ስለ ሺሻው ቪዲዮ እውነታና ሌሎችንም ያልተሰሙ ጉዳዮች ነግራችኋለሁ። አብራችሁን ቆዩ። Wait a minute. Who are you? ብዙዎች ቀበጥ ብትመስላቸውም አባቷ በደንብ እየቀጣ እንዳሳደጋት ትናገራለች። በጣም ያሞላቀቀኛል፣ በጣም ደግሞ ይቀጣኛል ሳጠፋ። አንዱን ብቻ ይዞ የሚሄድ አባት አልነበረ። ዳኒሾ የጂጂ ቀንደኛ አድናቂ እንደሆነች በተደጋጋሚ በመግለጽ ጉራማይሌን እንዲህ ትዘፍነዋለች። ሁልጊዜ የምወደው የምትይው ዘፋኝ ማን ነው? ዘፋኝ ጂጂ። እሺ አንድ ዘፈን ዝፈኝልን። Here we go. አይኑ ማረከኝ ስል ከንፈር ገሎኛል፣ ደሞ ከሞትኩበት ፍቅር ያስነሳኛል። ነዓም ወልዶ መንፈስ ቅዱስ። ከስራ በኋላ ከጓደኞቿ ጋር እየተዝናናች ማምሸት ያስደስታታል። በአንድ ወቅት ከስራ ሊያስባርራት የነበረውና ህዝቡን ያስቆጣው ቅሌትም ከዚህ የመነጨ ነበር። ወቅቱ በኮቪድ ምክንያት የምሽት ክለቦች የተዘጉበት ጊዜ ስለነበር ዳናይት እንደለመደችው ወደ ምሽት ክለቦች ሄዳ መዝናናት አልቻለችም። ይህ ያላስቆማት ዳኒሾ ቤት ውስጥ ከጓደኞቿ ጋር በመሆን ከልክ ያለፈ ጭበሳ ውስጥ ነበረች። በሰዓቱ ሰክረው ስለነበር ሺሻ እያጨሱ ላይቭ ገብተው መዘባረቅ ይጀምራሉ። የዚህ ቪዲዮ መውጣት ታዲያ ከብዙ ወዳጆቿ ጋር እንዳቀያየማትና ከፍተኛ ድብርት ውስጥ ከቷት እንደነበር በመናገር የኢትዮጵያን ሕዝብ ይቅርታ በመጠየቅ ተምሬበት አልፌያለሁ ትለናለች። ምን ቀን ነው በቲቪ የታየሁት? ምን ቀን ነው ፌመስ የሆንኩት ብለሽ በህይወትሽ አማረሽ ታውቂያለሽ? አዎ አውቃለሁ። ያምኑኛል፣ ተማመኑብኛል። ግን የፈለገ ነገር እንደዛ ፍሪ ቢያደርጉኝ በእንደዚህ አይነት ነገር ስማቸው በጭራሽ እንዲጠራ አልፈልግም። ግን ያው ሆነ። ዝነኛዋ ዳናዊት በአንድ ወቅት ድንግል ነሽ ወይ ተብላ ስትጠየቅ የሰጠችው መልስ ትንሽ ሳቅ ያጭራል። አዱብራ እስካሁን ልጃገረሽ ወይ አላገባሁኝም። እዚህ ትድሩኛላችሁ ወይ? በበጎ ስራው የምናውቀው መልእክተኛው ስለ ፍልቅልቋ ዳናዊት አንድ ሚስጥር ይፋ አድርጓል። በአንድ ወቅት ትችቶችና መጥፎ አስተያየቶች ተስፋ አስቆርጠውት ነበር። ያኔ ነበር በጣም ነው የምወድህ፣ ስራ ላይ መሳተፍ ፈልጋለሁ የሚል መልእክት ከዳኒሾ የተላከለት። አላገባሁኝም። የሆነ ቀን ማታ ዳናዊት ጻፈችልኝ። ዳናዊት መክብብ? አዎ ጻፈችልኝ። በጣም ነው የምወድህ ምናምንና ስራ ላይ መሳተፍ ፈልጋለሁ ምናምን። ዳናዊት ቴክስት አደረገችልኝ። ከዛ አወራን ምናምን፣ ስራውን በጣም እንደወደደችው፣ ከዛ በኋላ ማገዝ እንደምትፈልግ ነገረችኝ። ከዛ በኋላ ብር ላከችልኝ። እሷ ባታውቀውም መልእክቷ ጉልበት እንደሆነውና ዛሬ ለመድረሱ የዳናዊት መክብብ እጅ እንዳለበት ተናግሯል። አሁን ብር መላኳ ማገዟ ብቻ ሳይሆን ይሄ ስራ እንዲቀጥል አድርጋለች። እሷ ባታውቀው እኔ ሞራል ኑሮኝ እንድሰራ። ስሟ እንዲጠቀስ ባትፈልግም ቅን ልብ እንዳላትና ድጋፍ እንደምታደርግም መስክሮላታል። የእናቶች ዥንጉርጉር የሚለው አባባል እነሱ ላይ የሰራ ይመስላል። እንደምታውቁት ወንድሟ አቤል መክብብ በተለይም በኦርቶዶክሳውያን ዘንድ ከኃጢአተኛው ድንኳን በተሰኘው መዝሙሩ ይታወቃል። ታዲያ ዳኒሾም ተመስገን ለተሰኘ አልበሙ ህትመት ለማገዝ 200,000 ብር ሰጥታለች። ወደ አሜሪካ ሄዳ ከእናቷና ከእህቷ ጋር ለመኖር እያሰበች እያለ ነበር ከቃና ቲቪ የአብረን እንስራ ጥያቄ በጓደኛዋ በኩል የቀረበላት። እሷም እስኪ ልሞክረው በማለት ወደ ቢሮአቸው ትሄዳለች። ከቀናት በኋላ ደውለው እንደተመረጠች ቢነግሯትም እሺ ብላ ሳትሄድ ቀረች። ከእህቷ ጋር ሶሻል ሚዲያ ላይ የሚለቋቸው ቪዲዮዎች ቅርበታቸውን ያሳያል። ከዛ በኋላ #ታይምን ማቅረብ ጀመረች። ዝናና ተወዳጅነትም ጎረፈላት። የመጀመሪያ ቪዲዮዋ ይህንን ይመስል ነበር። ሃይ ታዲያስ እንዴት ናችሁ? ዳናይት መክብብ እባላለሁ። #ታይም የሚባል ፕሮግራማችን ተጀምሯል። እንግዲህ የተለያዩ ሙዚቃዎችን ፈታ የሚያደርጉ ምናምን
እያቀረብንላችሁ አብራችሁን ቆያለን። እናንተም አብራችሁን በቅርቡ ውጭ ሀገር ለመሄድ ከእያንዳንዳችን 437,000 ብር ተቀብለው ሳይልኩን ቀርተዋል በሚል ክስ ከቀረበባቸው ሰዎች ውስጥ አንዷ ነበረች። በሰዓቱ መኪናዋና የባንክ ሂሳብ ቁጥሯ ውስጥ የሚገኝ ከፍተኛ ገንዘብ ታግዶባት ነበር። በባህር ዳር ዩኒቨርሲቲ በቴክስታይል ዲዛይን የተወሰነ ከተማረች በኋላ በማርኬቲንግ ማኔጅመንት ከዩኒቲ ዩኒቨርሲቲ የተመረቀችው ዳናዊት የቲቪ ሆስተስ ባልሆን ፋሽን ዲዛይነር ሆን ነበር ትላለች። ለአባቷ ያላትን ፍቅርም እንደሚከተለው ትገልጻለች። መጀመሪያ አባቴን ሳስብ ፍቅር ነው የሚመጣልኝ። ፍቅር፣ ደግነት፣ ንፉግ አለመሆን፣ የዋህነት፣ አንዳንዴ ኃይለኝነት፣ በልጁ ምንም የማይደራደር ሰው። የዛሬው ቪዲዮአችን ይህንን ይመስል ነበር። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ።